ክፍል ላይ ምዕራፍ 7 ላይ ከላይ ከቁጥር 1 ጀምሮ እንደዚህ ይላል። ከዚህ በኋላ አየው ይልና ከእስራኤል ነገድ ከ12ቱም 12 ሺህ በታላቅ መከራ ውስጥ የታተሙ ሰዎችን አየው። ቁጥራቸውንም ቆጠሩ 12 ሺህ ነው። 144 ሺህ ሰዎች ታተመው በመከራ መካከል ይሄኛው መታተም አየርን ጠቅላላ ከአንድ መልአክ ወርዷል ከሰማይ። ከአንድ ጀምራችሁ እናንተ አንብቡ። መልአክ ወርዶ የወረደው መልአክ ንፋስን ጠቅላላ ለመያዝ ነው የወረደው። አየርን ጠቅላላ ለመቆጣጠር ወጥተዋል። ልክ አየሩን ለመያዝ መልአክ ሲወጣ አንድ ከፀሐይ መውጫ ብርቱ መልአክ ወጣና እንዳታድርገው ተጠንቀቃለሁ። ለምን ስል የአምላኬን ባሪያዎች ግንባራቸውን እስኪናትማቸው ድረስ አየርንም ቢሆን ባህርንም ቢሆን ዛፎችንም ቢሆን ባህር ውስጥ ያሉ እንስሳንም ቢሆን እንዳትጎዱ አለ። እስቲ አሜን። ጠቅላላ አስባለሁ። አሁን አየር ጠፋ በል እስቲ። እዚህ አየር ሲጠፋ ሰው ምን ያህል ይኖራል? ጸጥ ነው የምትለው። ፈልጋ ተመሸም ቢሆን በረ ወደ ላይ አብሮት አትሄድ እና በረ ምናምን አትሄድ። ጸጥ 10 ደቂቃ አያልፍም። አየር ጠፋ ማለት ንፋስ ጠቅላላ ጸጥ ነው። ወጠጥ ነው የሚለው ሰው። አየሩን ለመያዝ ለመጣው መልአክ ሌላ መልአክ መጣና እንዳታደርገው ጠብቀኝ፣ አንድ ነገር አደርጋለሁ። ምን ሰጥ ለአምላኬ አለ ባሪያዎች አሉ። በዚህ ቁጣ መካከል እነሱ እንዳይጠፉ እኔ ማህተም አደርግላቸዋል። አጠገብ ያለው ያዘና እያተመም ያሳልፋል በለው። ማይናገር ሰው አለ? ያዘውና እያተመም ያሳልፋል በለው። እስቲ አሜን። ልክ የነሱ ታተመው 144 ሺህ ሰዎች ታተመው ግንባራቸው ላይ ማህተም ተደርጎላቸው ምንም አይነት ጥፋት ሲመጣ አያገኛቸው። የነሱ ንፋስ ልዩ ነው። ቢዙም ባይዙም ጉዳያቸው አይደለም። መልአክም አይምጣ ካተማቸው በኋላ መንቀሳቀስ ነው። ሌላው እየወደቀ አይወርቁ፣ ሌላው እየጠፋ አይጠፉ፣ ሌላው እየተወሰደ አይወሰዱ። በመከራ መካከል እስከ መጨረሻ ይሄዳሉ። አይጠፉ፣ አይወሰዱ፣ አይንገዳገዱ። ቢኮዝ ኦፍ ታተሙባቸው። በዚህ መካከል አለ እነሆ አለዚህ አሁን ቁጥር 9 ደርሻለሁ። እነሆ ከዚህ በኋላ ሊቆጥራቸው የማልችል ቁጥራቸው ብዙ የሆኑ ከነገድ፣ ከቋንቋ፣ ከወገን፣ ከጎሳ ቁጥራቸው እጅግ ብዙ የሆኑ ሰዎች መጡ አለ። ሲመጡ ነጭ ልብስ ለብሰዋል። ከዛ በእጃቸው ላይ የዘንባባ ዝንጣፊ አለ። እስቲ አሜን አሜን። ነጭ ልብስ ለብሰዋል። በእጃቸው ላይ የዘንባባ ዝንጣፊ ይዘዋል። እና ዮሐንስ በሰማይ ነው፣ ምድር ላይ አይደለም። ሰውየው እያየ ያለው በሰማይ ነው። እና ምድር ላይ አይደለም የሚያያቸው። ዘንባባ ዝንጣፊ ይዞ ነጭ ልብስ እና ለብሰዋል አለና እጃቸው ላይ አለ ዘንባባ ዝንጣፊ። ነጭ ልብስ የድልና የጽድቅ ምልክት ነው። የዘንባባ የደስታና እንዲሁም ደግሞ የውበት ምልክት ነው። ዘንባባ ዝንጣፊ የሚለው ቃል ካለ ውበት ነው። እና ጽድቅ አላቸው፣ ቅዱሳን ናቸው፣ ንጹሃን ናቸው። የሚቆጠሩ ግን አይደሉም። እና ለብሰዋል ያማረ ልብስ፣ በእጃቸው ላይ የዘንባባ ዝንጣፊ ይዟል። ከዛ ይዟል ቀሩ በዙፋኑ ፊት ቆሟል። ሲአሜን። አንድ ቀን አለ እንደርሳለን፣ በፊቱ እንቆማለን። አጠገብ ያለው ያዘና አትደርሳለህ ትቆማለህ በፊቱ በለው። ደርሶም የሚያወሩት ርዕሳቸው እሱ ነው ይሉታል። ፊት በጌታ በኢየሱስም እንዲህ ብዬ ሊባርክ ፊት ለፊት እያየ ያዳነህን የቀየረህን የለወጠህን እንዲሁ ንጹህ ያደረገህን ፊት ለፊት እያየው እሱ ነው ትለዋለህ። ያዳነኝ ኢየሱስ ነው ትለዋለህ። እዚህ በዚህ አይተነዋል። እዛ ግን ፊት ለፊት ለሚጠይቀኝ እሱ ነው ይላል።
መጣ? ከየት መጣ? ከወዴት መጣ? ምን አተረፈ? በምን ተረፍክ? ምናምን እስቲ አሜን። ከዛ መላእክቱ ሁሉ 24ቱ ሽማግሌዎች ሁሉ ሰገዱ። ማናቃቸውን ከወዴት አመጣቸው አሉና ሰገዱ። እንዲህ እያመለኩት አሁን አምልኮ በእነሱ ምክንያት ጀመረ። በመጡት ምክንያት ነው አምልኮ የተጀመረው። በጌታ ሊባርክ ሰማይ ሰንጥቀህ ትገባለህ። ባንተ ምክንያት እንደገና አምልኮ ይገባለታል። አጠገብ ያለው ያዝና ትገባለህ፣ ታስገባለታለህ በለው። የማምለክ አይነት አያቁም የሄዱ ሰዎች። ማዳን የሱ ነው ያሉት። ምን ብሎ እንደሚያመልኩና ቢያቆ አይመስልህ። ማዳን የሱ ነው። ቀጠሉና አብሮ የቆዩ መላእክቱ እየሰገዱለት ተንበርክከው ኃይል፣ ምስጋና፣ በረከት፣ ባለጠግነት፣ ጥበብም ሁሉ ለአምላካችን ይሁን። እስቲ አሜን። አራቱ ደግሞ አሜን ተስማምተናል። ከሽማግሌዎቹ አንዱ ዮሐንስ ጋር ዮሐንስ ይሄ ሁሉ ሲደረግ ያያል፣ ሲመለክም ያያል፣ የመጡትንም ያያል። ከ24ቱ መካከሎች አንዱ መጣና ጆን አለ እህስል እነዚህ ከወዴት የመጡ አለ። ምን አልከ? ሪስ ከዚህ በፊት እነዚህን እንድትጽፋቸው ተሰጥቶልኝ ነበር። ከወዴት ይመጡ አለ። እስቲ አሜን። ከየት ነው የመጡት? ታውቃቸዋለህ? እነዚህ ጌታ ሆይ አንተ ታውቃለህ። እኔ ጋር ይሄን ጉዳይ እንዳታመጣው አንተው ታውቃለህ። እንግዲያውስ ልንገርህ አለ የመጡበት አመጣጥ። እነዚህ ያያቸው ነጭ ልብስ ለብሰው የዘንባባ ስንጣፈ በእጃቸው ይዞ የመጡ ሰዎች ከታላቁ መከራ የመጡ ናቸው። ጩሁና አሜን። አየ እንዳይመጡ የሚያደርጋቸው መከራ ነበር። እንዳያልፉ የሚያደርጋቸው ልዩ ልዩ የሆነ ታላቅ የሆነ መከራ ነበር። ነገር ግን ታላቅ የሆነ መከራ እንዳይመጡ አላደረጋቸው። ምን እያልኩ ነው? ለምንድን ነው ያልገባህ? ለምንድን ነው ቢገባ ኖር አሜን ትለኝ ነበር። የሚሄዱበትን ታላቅ መከራ ነው እንግዲህ በምድር ላይ ያልሆነ የማይደገም መከራ መካከል፣ በዛ መከራ መካከል አምላክ አለ ብሎ መድኃኒት አለ ብሎ ጌታ አለ ብሎ የሚያድን አለ ብሎ ጸንቶ ቆሞ ነው አልፎ የደረሱት። ያዘው አጠገብ ያለው ያዝና እንዴት ይለዋል? ያዝ ነቅነቅ አድርገህ ያዘውና የሚገጥም መከራ ሁሉ በለው ከሚትሄድበት ሀገር ሊያስቀሪ ሊያስቆም አይችልም በለው። አሜን አሜን አሜን። ሊያስቀሪ ሊያስቆም አይችልም። እሺ ምስጢሩ ምንድነው ብሎ እንዳይጠይቀው ዮሐንስ ውስጡ ላይ እንዴት ሊመጡ ቻሉ? ከታላቅ መከራ እንዴት እነዚህ ማይቆጠሩ እንዴት ሊመጡ ቻሉ? ከታላቅ መከራ ብሎ እንዳይጠይቀው በበጉ ደም ሸባሃዳስ የመምጫቸው መሰረትና ምክንያት ምንድነው? የመጡበት የአመጣጣቸው ጎዳና ችሎታቸው የለም፣ ዕውቀታቸው የለም፣ አቅማቸው የለም። እንዲመጡ ያደረጋቸው የበጉ ደም ነው። የበጉ ደም ነው። የበጉ ደም ነው። ይህ የበጉ ደም ያደርሰናል። አጠገብ ያለው ያዝና የበጉ ደም ያደርሰሃል በለው። ያደርሰሃል በጉ ደም